መኪና ያለው ሰው
ለስንት ሰው ነው የምትፈልገው? ለስንት ሰው ነው የምትፈልገው? No, è casi uscito. Jasno. No, mira acá. No sé. Mira la frontera. እግዚአብሔር ከሁሉ አስበልጠን ስለምናውቅ በቤቱ በዚህ ቅጽር ስለተገኘ ለወንድማችን ክብር እግዚአብሔርን ስላስቀደመ እኛም መጥተናል። በእውነት እግዚአብሔርን ስላስቀደመ ነው። ሌላ ያስቀደመው ነገር የለም። እግዚአብሔር ይገኝልኝ ጉባኤ ላይ ስላለ እናንተ ደግሞ ወዳጆች ስለሆናችሁ አክብራችሁ ስለመጣችሁ እግዚአብሔር ያክብራችሁ። ቡሩካን ሁኑ፣ ቅዱሳን ሁኑ። ጥበብ ያቀበለው እግዚአብሔር የተመሰገነ ይሁን። ሁላችሁንም አውቃለሁ። በቤተ እግዚአብሔር እንገናኛለን፣ አብረን እናመልካለን። እግዚአብሔር እንዲህ ይላል ቅዱስ ዳዊት፣ እግዚአብሔር አዲስና ድንቅ ነገር አደረገልኝ ብሎ ቅዱስ ዳዊት ከዛሬ 2000 ዓመት በፊት ተናገረ። ምን አለ? እግዚአብሔር በሉት ተናገሩ። እዚህ ጴንጤዎች ብትኖሩ ሙስሊሞች ብትኖሩ እግዚአብሔር አላህ ነው አይደለም? ነው አይደለም? ጴንጤዎች ደግሞ ጌታ ነው እንደምትሉ ኢየሱስ ነው እንደምትሉ፣ አዎ ኢየሱስ ነው። ጌታችን እሱ ነው። አምላካችን እሱ ነው። ፈራጅ እሱ ነው። አማላጅ ያልሆነ ግን ተማላጅ የሆነ እሱ ነው። እሱ ነው የምናመልከውና እግዚአብሔር በሁላችሁ ከዛ ጀምራችሁ አጋንካላ አላውቅም እግዚአብሔር በሉ ድንቅ ነገር አደረገልን፣ ደስም አለን በሉ። ቅዱስ ዳዊት መዝሙረኛው ቅዱስ ዳዊት በ126ኛው ምዕራፍ ላይ እግዚአብሔር ድንቅ ነገር በሕይወት ያደረገልኝ ደግሞ ድንቅ ነገር ስላደረገልኝ ደስ አለኛል። እናንተ በሕይወታችሁ እግዚአብሔር ሲያደርግላችሁ ደስታን የፈለጋችሁ እግዚአብሔር ደግሞ ለኔ ደስታን አልሰጠኝም፣ በሕይወቴ ድንቅ ነገር አላደረገም የምትሉ ዛሬ እግዚአብሔር ለወንድማችን ድንቅ ነገር አድርጓል። ደስ ብሎት ነው እናንተ የጠራው። እግዚአብሔር የተመሰገነ ይሁን። ምን አለ? ደስ አለ በሏል። ምን አለ? እግዚአብሔር ድንቅ ነገር ሲያደርግ በሕይወታችሁ፣ በጓዳችሁ፣ በኑሯችሁ፣ በትዳራችሁ፣ በሕይወታችሁ ደስታን ስታገኙ እግዚአብሔርን የምታመሰግኑት አፋችሁን ከፍታችሁ አፋችሁን እጃችሁ ላይ ጭናችሁ በሳቅ በደስታ ሆናችሁ አንተ ተመስገን ትላላችሁ። ዛሬ የሆነው በዚህ ቤት እግዚአብሔር ይመስገን ብሎ ነው ወንድማችን እኛን ይጠራል። ቀጠልና ቅዱስ ዳዊት ምን አለ? እለ ይዘርኡ በአንብዕ ወበሐሴት ያርሯል። ምን ማለት ነው? እነሆ በሐዘን ሆነው ገበሬዎች በሐዘን እየተከዙ እርሻቸው ላይ ዘር ይዘራሉ። ከዘሩ በኋላ ደግሞ በደስታ ደግሞ ያጭዱታል አለ። ቅዱስ ዳዊት የተናገረው እኔና እናንተን የሚጠቅም ነገር። በሐዘን ሆነው ገበሬዎች በሀገራችን በኢትዮጵያ በሐምሌና በሰኔ ዘር ይዘራሉ አይደለም? በሐዘን ሆነው ከሰማይ እሳቱም ተከፍተው
ዝናብ ይመጣል። ከምድር ደግሞ ጭቃ አለ። ገበሬው ደግሞ የያዘው ሞፈር ቀንበር ተሸክሞ እግዚአብሔርን በመተማመን ወደ እርሻው ይወጣል። ያ ገበሬ ሆድ ውስጥ እንኳን አንዲት ጥብኝ እንኳን የምትሆን ምግብ እንኳን በውስጡ የለችም። ምክንያቱም ገበሬው ያለችው ለዘር ይዞ ወጥቷል። ሆድ ውስጥ ምንም የለም፣ ድካም አለ፣ ከታች ጭቃ አለ፣ ከሰማይ ደግሞ ዝናብ መጥቷል። ያ ገበሬ ማንን ተማምኖ ነው የዘራው? እግዚአብሔርን አይደለም ወንድሜ። እግዚአብሔርን ተማምኖ ዘሩን በተነ። እውቀት አገኛለሁ ብሎ በሐዘን ነበረ ሲማር፣ በሐዘን ነበረ፣ በጭንቀት ነበረ። ልጆቹን ማሳደግ እያቃተው ባለቤት ሁለት ስራ እየሰራች ባለቤቴን ከበድኳት፣ ባለቤት የተጨነቀች እያለ እያዘነ በመከራው ሆኖ ነው የተማረው። ሁላችሁም ታውቁታላችሁ አይደለም? 1 ዲግሪ 2 ዲግሪ ዶክተር ለመሆን ዲፕሎማ ሰርቲፊኬት ሲኖር እንዴት ነው የምንጨነቀው? ለሊት ከቀን ማጥናቱ በዚህ ወጣ በዚህ ወረደ አይደለም ማለት ያው አሜሪካን ሀገር ማዘን ሆኖ ነበር። ያ ሁሉ ነገር ያን ሁሉ ስቃይ ያን ሁሉ ያንን የመከራ ጉዞ ተጉዞ ዛሬ ላይ እግዚአብሔር ምን አደረገለት? እንደ ሀገራችን ገበሬ የሀገራችን ገበሬ ጥርና ታኅሳስ ላይ ደስ ይለዋል። ፊቱን አይታችሁ ከሆነ ጥር ላይማ ጥምቀቱን እያከበረ ቤተ እግዚአብሔር እየተሳለመ ደስ እያለው ያንን የዘራውን መከሩን ወደ ጎተራው አስገብቶ እየበላ እየጠጣ እግዚአብሔርን ያመሰግናል። ዛሬ በዚህ ቤት የተደረገው የመዝሙረኛው ቅዱስ ዳዊት የተናገረው ቃል ተፈጽሟል። ወንድማችን ሲማር ብዙ ጫና ብዙ ችግር አስተናግዷል። መቼም ለእናንተ እናገራችሁ ብዙ ችግር 24 ሰዓት ሊሰራ ይችላል፣ 16 ሰዓት ሊሰራ ይችላል። ሌላውን ሰዓቱ ደግሞ ለትምህርቱ ይሰጣል። ዛሬ ላይ ደርሳለሁ ያለው እግዚአብሔር ያደርሰኛል፣ እግዚአብሔር ያሻግረኛል፣ እግዚአብሔር መከራውን አሳልፎ ለብርሃን ያበቃኛል። እግዚአብሔር በድቅድቅ ጨለማ ውስጥ ነበርኩ ዛሬ ብርሃን ይሆንልኛል ብሎ እግዚአብሔርን በመተማመን የዘራው ዘር ዛሬ ዶክተር ሸጋው ተብሏል። አመስግኑለት። ዛሬ እንኳን ደስ አለ ወንድማችሁ። ሙሉ የሆነ የዶክተርነት ስም እንዲጠራ ያደረገው እግዚአብሔር ነው። እግዚአብሔር ሲወዳችሁ በምድር ላይ ያከብራችኋል። በሰው ዘንድ ሞገስ እንድታገኙ ያደርጋል። እግዚአብሔር ደግሞ ሲጠላ ሰዎች ሁሉ እንዲጠሉ ያደርጋል። እግዚአብሔር አታስታውሱም? እንደ ፈርዖን ሰዎች ጠሉት፣ አገሩ ጠላው፣ ግብፃውያን ናቁት። እግዚአብሔር ደግሞ ሙሴን አስነሳበት። ጠላቶቻችሁን ደግሞ በባህር ውስጥ መጣል የሚችለው እግዚአብሔር እናንተን ያከብራል። እስራኤላውያን ማክበር ጀመረ። እግዚአብሔር ብቅ ብለው ምሴቦ ለእግዚአብሔር ስብሐ ዘተሰባ ብለው እግዚአብሔር እንዲያመሰግኑ እግዚአብሔር አደረገ። ወገኖች እግዚአብሔርን አምናችሁ ስትመጡ ጠላቶቻችሁ ባህር ውስጥ ይዘፈቃሉ። እናንተ አምልጣችሁ ከነዓን ምድር ላይ ትወጣላችሁ። እልል እያላችሁ ትዘምራላችሁ። ዛሬ ወላችሁ ያ መከራ አሳልፉ። ዛሬ ከእናንተ ጋር ደስ እያለው ብሉልኝ፣ ጠጡልኝ፣ ውስኪው ይምጣ ምን ይምጣላችሁ ይላል። ይሄ ደስታ ይህንን ፈገግታ ያየን ዛሬ ነው። ወንድሜ ባለቤት ውስጥ እንደው ማንደር ስሟ ሰብለ ብትጠየቅ በእውነት ባለቤትሽ ከዚህ በኋላ ከአንቺ ጋር ነው የሚተኛው። ጭንቀት የለም ለሌለ እንደው ሳያስቸግርሽ አይቀር አይደለም። እውነት የለምናቸው ሲማር ጭንቀት ወይም አልጋም ለይቶ ሊሆን ይችላል አናውቅ። ምክንያቱም አይደለም በትምህርት ዓለም ውስጥ ስራ ደክማችሁ ወንዶች ስትመጥ ምንድን ነው መተው በያስቀስቅሽ ተኝቻለሁ አለላችሁ። ያ ነውር ነው። የቤተክርስቲያን ሕግ አይጠብቅም። ሁለታችሁም አንድ ላይ ማኔጅ አድርጋችሁ ሰብል እስከ ዛሬ ተጎድተሽ ከሆነ ከዚህ በኋላ በገንዘብም ይመጣልሻል። በሁሉ ነገር ጠብቺ ጋር ነው። ደስ ይበል። ሰብል አይታለች አመት ግማ በእውነት ልትመሰገን የምትገባ ቅድም ወንድማችን ባንቴ ሲነግረኝ እኛን ተቀብላ እዚህ ያደረሰች እሱና ዶክተር ሸጋውና ሰብለ ናቸው። አመስግኑልኝ በዚህ አደባባይ ብለዋል። አመስግኑላቸው። ከኢትዮጵያ ስመጣ እንደ እናትና እንደ አባት አክብረው ይህንን ገፊ ዓለም እንዳይገፋኝ ያደረገ
እነሱ ናቸው ብለው በእውነት የተዘጋጀም ስጦታ አለን እንሰጣለን። ግን እህት ሰብለ ልትመሰገን ስለሚገባት በእናንተ ስም እሷ አላላይም፣ ግን ጫናው እሷ ላይ እንደሆነ ይገባኛል። ልጆችም ሊመሰገኑ ይገባል አይደል? ቅድም ላይ ላብልሽ ስላታ እንደው እንደ ድንግልና ትሽኮረመም ያለች ነበርና በእውነቱ ከሆነ እዚህ በኋላ በደንብ እያጎረስ ይችላል እንዴ ተጋቡ ነይ ወደ አጥፋይ ይወስ ተታብራለ እና አመስግና በእውነት የዛሬ የደስታ ቀናችን ሆና እግዚአብሔር የተመሰገነ ይሁን። ያን ገበሬ እናስታውለው ለአንድ ደቂቃ ስጡ። ያ ገበሬ በሰኔ ሲያለቅስ የነበረው ገበሬ ታውቁታላችሁ። በጎጃም በጎንደር አይደለም ከዛ ያልመጣ የለም። አዲስ አበባ ቦሌ ያደጋለት እጁን ያውጣ እንድሸለም መነጽርሽ ለኔ ትሰልኛል አባታታቂም እንግዲህ ሀገሬን ገበሬ እኛ ግን ታውቃላችሁ መቆጠብ ተሸክመን ቁምጣለ ጫማ የለኝም እኔ በተፈጥሮ እዚህ ስመጣ ነው ያደረኩት። ያ ሁሉ መከራ አሳልፎ መስከረም አረሙቱን ያርማል። ቀጠለ ጥቅምት ላይ ቀጠለ ህዳር ላይ ቀጠለና ታህሳስ ላይ ጥር ላይ ምን ደረሰ? ወደ ጎተራ አልገባ ገብቷል አልገባም? ጎተራ ውስጥ አስገባ። ያ ገበሬ ተመስገናል። አምላኩን አመሰገነ፣ ሰገደ ለጌታው፣ ተንበረከከ። ደግሞ አስራት በኩራቱን ይዞ ሄደ። አስባረከ። ለዓለቱ አድርሰኛለ። ያ ገበሬ ደስ እያለው መኸሩን አስገብቶ አጭዶ ብዙ ነገር ወጣ ውረዱን አድርጎ አምላኩን አመሰገነ። ዛሬ ወንድማችን ያ ሁሉን መከራ አሳልፎ ዛሬ እግዚአብሔር እንዲመሰገን የፈለገውና በእውነት ያ ሁሉ ስቃይ ያሳልፈ ለዛሬ ያደረሰ እግዚአብሔር የተመሰገነ ይሁን። እናንተም ከሩቅና ከቅርብ መጣችሁ ዶክተር ሸጋውን ለማክበር ባለቤቱን ወይዘሮ ሰብለን ለማክበር ስለመጣችሁ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። አክባሪ ጠባቂ መልአክ ቅዱስ ሚካኤልን ይዘዝላችሁ። በዚህ ሰዓት ስንወጣ ስንገባ ጠባቂ ባይኖረን ኖሮ በማታና በቀን እግዚአብሔር ባይጠብቀን ኖሮ የሁሉ የሚትረመርስ መርሶ ዓለም ሳይወጋን ሳያጠፋን እኔና እናንተ ዛሬ እግዚአብሔር እንድናመሰግን የረዳን እሱ ነውና ልብ ብላችሁ አንድ ጊዜ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። ወንድማችን የምትናገረው አለ ለባለቤት ለክብርት ባለቤት ምስጋና ቀርብ። በጣም አመሰግናለሁ። እውነት ለመናገር ለአባታችን ዲቴል ያልነገርኳቸው፣ ነገር ግን በመንፈስ ሳይሆን በዲቴል ነው ስለኔ ያወቁት። ያው መጀመሪያ ባክግራውንድ ለመናገር ያው በአብዛኛው ሁላችሁ እዚህ እንዳላችሁ የተወለድኩት ጎጃም ክፍለ ሀገር በጣም ገጠር ቦታ ነው። አባቶቻችንና እናቶቻችን ያው ብዙ መሬት ቢኖራቸው ላይክ ሀብትና ንብረት ቢኖራቸው ነገር ግን በአካባቢያችን የትምህርት ወይም ሃይስኩል ስለሌለ ወደ ደጋ ዳሞት ፈረስ ቤት ሄጄ በስንቅ ነው ተመላልሼ የተማርኩት እና በጣም አስቸጋሪ ነበር። ነገር ግን ያው ትምህርት ላይ ያለኝ ፎከስ ያው ሁልጊዜም ያው ተወዳዳሪ አካባቢ ነበርኩ። የደረጃ ተማሪ ነበርኩ። ኢትዮጵያም የሂሳብ አስተማሪ ነበርኩ። ወደ አሜሪካ ስመጣ ግን የመጀመሪያው ስራ ያገኘሁት ካሸር ፖዚሽን ሞልቼ፣ ካሸር ማለት ያው ላይክ አካውንቲንግ ላይክ ካሽ ማኔጅ ማድረግ ነው ያስቤ ሰበገበን ሲሄድ መጥረኛ ነው ሲጠብቁ ከጥቂት ከራሴ ወረረ ያው ካሽ እንደስ ዛሬ ጊዜ አለ እና አክቹዋሊ አድማሱን የቀጠረ ግን ኢንቨስት ጋር ተለማመድና ና ብሎ ወደ ኢንቨስት ማታ ላከኝ። ኢንቨስት ጋር ሲሄድ ያው ዛሬ ይህን ትሰራለህ ሲለኝ ነው ኢንቨስት እኔ እኮ ኮምፒውተር የምታስተምረኝ መስሎኝ ነው እንጂ ለመጥረድማ ነገ ኢትዮጵያ ነው የምታገኝ ያልኩት ስለምናገር ያለ። ከዛ እሱ ደግሞ አይዞህ ትደርስለታለህ ቀስ ብሎ ሁሉም ይደረሳል ሲለኝ መረጋጋት ጀመርኩ እንጂ ያን የሚሌት ገንዘብ ቢኖረኝ እና የአይሮፕላን ቲኬት ባገኝ እንዲህ አልነበርኩም። መቼም እግዚአብሔር ከመጀመሪያ የመጣውን ካስተመር ሁሉ
እንዴት ነው ትምህርት መሄድ የሚቻለው ምናምን ስል እኔ ደግሞ ሁሉም አሜሪካ ያለ ሰው ያው የኖሌጅ ሌቭሉ ወይም እውቀቱ ባክግራውንዱ ወይም ኢንፎርሜሽኑ ዘሰን መስል ያገኘሁትን ሰው ሁሉ ስጠይቅ ትምህርትማ ኢትዮጵያ ከበዚህ አይቻልም እንደዚህ ማለት በጠንክረ ስራ ምናምን እና ተስፋ ቆርጠን መመለስ ነበር። ዛሬ እዚህ የምታዩት ዶክተር ኢንጂነር አሜን እንደገጠም ከምንሰራበት ሰበደን ከቻለና ሳማክረው እንዴ ይሄ እኮ ነው የትምህርት ዓለም አሜሪካ ነው ማንም ሀብታም እየመጣ ማለት እኔም እንደዛው ነው ማለት ስለዚህ መማር ነው ያለብን ዶንት ስራ ቀጥል እኔም እንደዛ ማለት ያለኝ ኦኬ አልኩና መረጋጋት ጀመር ከእሱ ጋር ዛሬ ኮንግራጁሌሽን እናቱ ሞት ነው ያለው አብረን ኮንግራጁሌሽን ኤሌክትሪካል ኢንጂነሪንግ ሁለታችንም አጥናን በዛውን ቀጠል ማስትሬታችንን ያዝ ሬዲ ነበር ለዶክትሬቱ ጆርጅ ዋሽንግተን ላይ ቻፕተሩን ዘግተናል። እግዚአብሔር ይመስገን ማለት ነው። ሁላችሁም የተለያየ ሸር ቢኖራችሁ ሰብለ ግን የአንበሳውን ድርሻ ወስዳለች። ምንም ጥያቄ የለውም። በተለይ የፈርስት ላይ ባችለር ኦፍ ሳይንስ እና ለማስተሩ የስራ እንትን ያለ ስለነበር ያኔ ሁሉንም ከበር ሞስትሊ 80% ታርገን በሷን ባች እኔ ትምህርቱ ላይ ነበር ፎከስ ማድረግ። ዶክተሬቱ ግን ያው ፌደራል መንግስቱን ስፖንሰር አድርጎ የጨረስኩ ነው። አለቃም አይ ቲንክ ዛሬ እዚህ አሉ። ቴንክ ዩ ማለት ትፈልጋለሁ። በእውነት ልብ ይማራል አይደለ? በጣም ነው የምትወዱት ሸጋው። እንዴት ነው በእውነት ፊታችሁ ላይ ያስቀምጣል። እግዚአብሔር የተመሰገነ ይሁን። በእውነት ብዙ ቦታ ሄዳለሁ እንደዚህ እየተጠራው ጭብጨባው ደምቆ ያየሁት እዚህ ነው እና ሸጋው በጣም መልካም ሰው ነው። እኛም ቤተክርስቲያን ይመጣል፣ እግዚአብሔርን ያከብራል፣ አስራት በኩራቱን ያወጣል። እኛም ደግሞ በሚገባው ሰዓት እየመጣን እንዲገለገል የሚያደርግ ሰው ነው እና ክልል እግዚአብሔር ባርክ ሰብለን እግዚአብሔር አምላክ በእድሜ በጸጋ ይጠብቅሽ። በእውነት ሸክም ተሸክመሻልና መጽሐፍ ምን ይላል መሰላችሁ? ዘፍጥረት ላይ ስታነቡ ጌታ አምላካችን አዳምን ከፈጠረው በኋላ ደግሞ ሔዋን መጣች አይደለም? በጣም አሪፍ እንቅልፍ ወስዶት ነበር። ወንዶች ቆንጆ እንቅልፍ የሚወስድ ታይም ላይ ጌታ መጣና አጥንቱን ወሰደና ስጋውን ወሰደና ማንን ሰራት? ሔዋን ተሰራች። ሔዋን ከተሰራች በኋላ ብንን ይላል አለች የምታምር የ15 ዓመት ኮረዳ። ያን ጊዜ ልካ ሲነካካው አጥንቱ ያኔ የጎደለ ነበር። አመጣና እዚህ ጋር ሲያደርግለት አዳም ከማንከስ ቀና ብሎ እንዲህ ያለ ይታያቸው አለች ጀመረ። ወንድማችን እሷ ከጎኑ ስላለች ቀና ብሎ ሳያለቅስ እንደናንተ በእኩልነት እንዲኖር ያደረገችው እሷ ስለሆነች እናመሰግናለን። አሁንም በዚህ ውስጥ ያላችሁ በእውነት ወንዶች ይማራለው ካለ ሴቶች እኔ ሸክምን እሸከምላለሁ እግዚአብሔር የሰጠኝ አንተ ሸክም እንድሸከም ነው ብላችሁ እስኪ ያሳርፉ። ሴቶችም ካላችሁ እግዚአብሔር እንኳን አንቺን የሰጠኝ ተሸከማት በሁሉ ነገር እሸከምሻለሁ ብሎ ተቀብሎ ሸክም ተሸካክመን መኖር እንደሚገባ ከዶክተርና ከታችን መማር ይገባል። እንደሱ አደርስም አንተ እኮ ተምረህ የትም አደርስም ብለውታል ሰዎች አይደለም። በእነሱ ላይ ዲያብሎስ ነው፣ ሌላ ነገር። የእናንተ አትሞላችኋል፣ ጭንቅላትን እውቀት መያዝ አችልም እያሉ የሚያቋሽሻችሁ ካሉ እኔ በእግዚአብሔር ደግሞ እችላለሁ በሏቸው። በማን ይቻላል? በእግዚአብሔር ይቻላል። ተቆርጦልሻል፣ ልትሞቺ ነው፣ በሽታው ይገላል ስትባሉ እኔ በእግዚአብሔር እድናለሁ በሉ። አስተውሉ አንድ ነገር 12 ዓመት ሙሉ ደም የፈሰሳት ሴት በእምነቷ የጌታን ልብሱን ስነካ አይደለም አንቺ ሴት ደምሽ ቀጥ ብሏል የተባለችው አይደለም እንዴ? 18 ዓመት ሙሉ ጎብጣ የነበረችው ያቺ ሴት አንቺ ሴት
እኔን እኝ ያላት ጌታ ትኩር ብላ ስትመለከቱ ቀና ብለሽ እንጂ ብሎ እግዚአብሔር ከሁሉ በላይ ስለሆነ አጎብጣ የነበረችዋን ሴት 18 ዓመት እኔና እናንተ ግን 18 ደቂቃ ጎብጠን ብንሄድ ኖሮ አስባችሁታል? 18 ዓመት ጎብጣ ነው። ሰዎች ማየት አችልም፣ ማን እንደሆነ መለየት አችልም። ግን አምላኳን ሄደችና ባርኪ አለች። አንቺ ቀና ብለሽ እንጂ እኔ አምላክሽ እግዚአብሔር ነኝ አለ። በእግዚአብሔር ቀና ብላችሁ ይሉ አምናችሁ ወጣችሁ ተደፍታችሁ አይደለም ልትመለሱ። ካመናችሁ በብርታት በሙላት ሆናችሁ ወደ ቤታችሁ ትመለሳላችሁና ወንድማችን በእምነት ወጥቷል። የዘራው ዘር ዛሬ እያጨደ ነው። ነገ ደግሞ የዶክተር ገንዘብ በደንብ አደራ። አሁን እኮ በቃ ጥር ላይ የደረሰው ገበሬ ደስ እያለው ይበላል አይደል? አሁን ሰብለ ደስ ብሎሽ መብላት ይችላል። በቃ ሁሉ ነገር ዶክተር እያመጣ ለእሷ የሚያስፈልጋትን ነገር አሟላላት። ይሄ ነው ሌሎቻችሁ እንደነሱ ሁሉ አንድ ትልቅ ስጦታ የተዘጋጃለ። እኔ ከመሄድ አስቀድሜ ወንድማችን ባንቴ አቶ ባንቴና ቤተሰቦቹ ባለቤቱ ስለ ደግሞ ሌላው እንዳወቅ ወንድማችን ለሁለቱ ባለትዳሮች በሁለት የኢትዮጵያ ስንመጣ ዲቪ ደርሶን ስንመጣ እንደ አባትና እንድና ተንከባክበው እነሱ መልካም ስለሆኑ እነሱም የደረሱበት ደረጃ በጣም ትልቅ ደረጃ ላይ ነው። ልጆች ወልደው አሳድገው የጌታ ስጋና ደም በልተው ጠጥተው ትልቁ ነገር ይሄ ነው። ነገር ምን ያለው የጌታ ስጋና ደም በልተው ጠጥተው እንደ ሌሎቻችን ሳይሆን የሚሸታቸው ሳይሆን የሚበሉ ሰዎች ሆነው አርአያ የሚሆኑ ሁለት ወንድማማቾች ናቸው። አገልጋዮቻችን ናቸውና ለነሱ ስጦታ ለማበረከት ይመጣሉ። እያጨበጨባችሁ እግዚአብሔር ይመስገን እያለ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰሽ እግዚአብሔር ይመስገን። እልል በሉላቸው። በድጋሚ ልብስ ያንሳል። በጭብጨባ አክብሯቸው። እልል ይባላል። እግዚአብሔር የተመሰገነ ይሁን። በሉ አመስግኗቸው፣ አመስግኗቸው። እግዚአብሔር የተመሰገነ ይሁን። በእውነት 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 አመስግኑላቸው። እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም አመስግኑ። እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩ። እንደ እግዚአብሔር ያለ ማንም የለም። በኃጢአት ባርነት ስንኖር ተገዝተን ትእዛዙ ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም አለን ጠላቶቹ ሳለን። ውለታው ብዙ ነው ክብር ለእርሱ ይሁን። ውለታው ብዙ ነው ክብር ለእርሱ ይሁን።
ፋሲካ ወለም በጃችሁ ፋሲካ ተአዜባ በደመ ክርስቶስ ተአዜባ በደመ ክርስቶስ ተአዜባ በደመ ክርስቶስ ተአዜባ በደመ ክርስቶስ ምድርን ጸጋ ሐሴት አረገች ምድርን ጸጋ ሐሴት አረገች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች ወለደኒ ትገብር ፋሲካ ረጅም ወለደኒ ትገብር ፋሲካ ተአዜባ በደመ ክርስቶስ ተአዜባ በደመ ክርስቶስ እግዚአብሔር የተመሰገነ ይሁን። ምስጋናችንን ይቀበልልን። ቆማችሁ ስላከበሮቻችሁ እግዚአብሔር ያክብራችሁ፣ ክብሩን ያድልልን። ወንድማችን አቶ ባንክና ወንድማችን ባወቀን እግዚአብሔር አምላክ ይጠብቅልን። በበረከት በረድኤት ከእናንተ ጋር እግዚአብሔር ይሁን። ጸሎት አድርገን እኛ እንሄዳለን፣ እናንተ ትቀጥላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቀሪውን ሰዓታችንን ይባርክልን፣ ይቀድስልን፣ በሰላም ያስመሸን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። እሺ በድጋሚ እግዚአብሔር አምላካችን የተመሰገነ ይሁን። እችን ቀን በዚህ ሰዓት ይህንን ድንቅ ነገር ያስመለከተ የአባቶቻችን አምላክ እግዚአብሔር ለስም አጠራሩ ምስጋና ይግባው። እንኳን ደስ አለህ በድጋሚ በሉት። እንኳን ደስ አለህ። አባቶቻችንን ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ያድልልን። በዚህ ሰዓት ተገኝተው ባርከው ቀድሰው እየሄዱ ነው። እግዚአብሔር ይስጥልን። አባቶቻችን እንጫወታለን። የደስታችን ተካፋይ ሆናችሁ ስለተገኛችሁ በጣም ለምናመሰግናችሁ እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እግዚአብሔር የተመሰገነ ይሁን። እስቲ ማመስገን የምትፈልጉ ሰዎች ካላችሁ በመካከላችን መመረቅ የምትፈልጉ ሰዎች እህታችን ሙሉ ከዛ ጋር ትመጣለች። እስቲ ቻው 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 ቃል የሚመጣ ቻው ቻው እየተጫወተች ትመጣለች። እናቶች እህቶች ትመርቁታላችሁ። ያለን 5 ደቂቃ ብቻ ነው። ስለዚህ ማይኩን አመጣለሁ፣ ትመርቃላችሁ፣ ትሄዳላችሁ። አስገብቼ ለአባታችን ሰጥቻለሁ። ለጓደኛ ለወንድም እዚህ ጋር ለትምህርት ስላወጣ ዶክተር ይቅርታ አድርግልኝ፣ ዶክተር አሚን ሰጥቻለሁ። ሰውኔ ለምን አብረን ስንሰራ ያው ነው ለመጀመሪያ ጊዜ ተዋወቅን እና የዛ ጊዜ በጣም የትምህርት ፍላጎት ነበረኝ እና ከሸገው አንድ አይነት ፍላጎት ነበረ። ያ ፍላጎታችን አንድ አይነት ስለነበር ያው እዚህ ደረጃ ነበር እና ሸጋው በጣም ብዙ ሰው ነው ባለቤቱን እግዚአብሔርን በጣም አመሰግናለሁ። እስቲ በጭብጨባ ከዶክተር ሰጥተናል። ሌላ ሰው ደግሞ እስቲ ወንድሞች፣ ጓደኞች በመካከል ያላችሁ መመረቅ ነው። እህታችን እዚህ ጋር እሺ፣ የሚመርቅ አለ፣ ከእናቶችም አለ ከአባቶችም። ይሄው አባታችንም እዚህ መካከል አሉ። በቅድሚያ እንግዲህ እግዚአብሔር እናመሰግናለን። ሸጋውን ለረዥም ዓመት የምናውቀው ለዚህ ለመብቃታቸው እግዚአብሔር ይመስገን። ሰበለም ሆነ ሸጋው በጣም የዋህና ደግ እና ለዚህም ነው ለዚህ ደረጃ እንዲበቁ እግዚአብሔር ያመጣቸው። በድጋሜ ኮንግራ እንኳን ደስ አላችሁ። ልጆቻችሁ ከዚህ ደርሶ እንዲገኙ እንመኝላችኋለን። በጣም የደስታ ቀን እንዲሆንላችሁና ለደስታችሁ እንዲያምር እንመኛለን። ቴንኪው። ለአባታችን እግዚአብሔር ያክብርልን። እዚህ ጋር ለሁላችሁም 1 ሰከንድ ብትሞላ ሰጣችኋለሁ። መድረክ የሰላም የጤና ያድርግልኝ። ደግ ሰው ነው። መሳሶ የሌለ ምን የሌለ ሸግዬ በጣም ጥሩ ሰው ሊሰጠው ለሰጠው የማያልቅበት የሌላ ሸግዬ የአባይ ጎረቤት ይገባዋል። እማሆይ እዚህ ይቀጥሉልናል።
ተባረኩ። የሚስጣችሁ ሁላችሁ እንዲታይ ተነሱ። ሰላም ያገው በጎደለ ይሙላልን፣ በጠፋ ይተካልን። እውነት ያርገው። አሜን። እሺ አንድ በመዛ ታየኛል። ተዘጋጁ ሁላችሁ አንዳንድ በርጣት ሸጋው የታውቀው በዚህ ጊዜ ነው። በልጅ አማካኝነት ነው የማውቀው እና ታውቀው እንዳንድ ቤተሰብ ነው የምቆጥረው። የታዘዘውን ይፈጽማል፣ የሚረዳውን ይረዳል። እንዲያውም ለሱ ምን ብለው አውጥተውበታል? አባታችን ሸጋው የሚል ስም አውጥተውበታል። እሱ ስር እየተረዱ እሱ ስር እየታገቱ ወደፊት እንዲራመዱ ወደ ታች እንዳይወርዱ በማድረግ ሀሳባቸውን ምኞታቸውን ተስፋ በመስጠት በመርዳት በማገዝ የሚረዳ ወጣት ዶክተር ስለሆነ እጅግ 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 እደሰትብሃለሁ። ለወደፊትም ከዚህ በበለጠ እንዲሆን እመኛለሁ። አመሰግናለሁ። እናታችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወደ ወንድማችን ያሬድ ሸጋው በጣም ደስ ብሎኛል በእውነት ቦታው በመገኘቴ። ሸጋው መጀመሪያ ምን አለኝ ሲያማክረኝ፣ እንደዚህ አይነት ትምህርት ጀምሬያለሁ ከጨረስኩኝ ዶክተር ነው መሆን፣ ግን በኢንካሜ ላይ የሚያመጣው ነገር የለም። ኢንካሜ ላይ የሚያመጣው ነገር የለም፣ ታይትሉን ብቻ ለመያዝ ነው መማር እያለ የማመንታት ምልክት ላለመማር አላደለ ለመቀጠል ልቀጥል አልቀጥል እያለ እያመነታ ነበር። ሸጋው እንዴት ነው ክፍያው እንዴት ነው ስለው፣ እሱንማ ያው መስሪያ ቤቱ ቴኬር ያደርግልኛል ከበርድ ነው ሲለኝ፣ መስሪያ ቤት ቴኬር አድርጎ ከዚህ የበለጠ እንደዚህ መሆን ይቻላል። የጀመርከውን ነገር ታቋርጥና እውነት እናንተ በቃ በጣም ሸረፍ ሸጋው ከዛ በኋላ እየተመላለስ እንዴት ነው ትምህርት እንዴት ነው እንደዚህ ነው ሁሉ ነገር ውጤቱ በጣም ቆንጆ ነው ይለኛል። በርበርታ እና ደግሞ በጣም ይገርመኝ ሳይጨናነቅ እንደ ሰው እኔን ሸጋው ትምህርት ጀምሬያለሁ። እንደዚህ ዶክተሬት እንግዲህ ሃይስት ሌቭል ኦፍ ዲግሪ ነው እና ለዛ በጣም መስራት እንዳለበት አውቃለሁ። ሸጋው ሲጨናነቅ አላየሁም። የኔን ልጅ ይዝና የራሷ ልጅ ያለ ዳግማዊ ይዝና ቶማስ ጀፈርሰን ሄዶ ኳስ ይጫዋል። ይሄን ሸጋው እባክህ ዲጄ አታስጨንቀው ሸጋው፣ ምክንያቱም እሱ ትምህርት አለበት ሳይጨናነቅ ብዙም ችግር ሳይኖርበት እንደዚህ አይነት አኮምፕሊሽመንት በማድረሱ በጣም ደስ ብሎኛል። ሰብልዬ እንኳን ደስ አለሽ። ሁለቱም በጣም 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 መቼም መግለጽ ከምችለው በጣም ጥሩ ሰዎች ናቸው። እህቴም ወንድሞችም ናቸው። ሸጋው እንኳን ደስ አለ። ይችላል ታዲ ይችላል ይችላል ታዲ ይችላል ይችላል ታዲ ይችላል ይችላል ታዲ ይችላል። እውነት ነው ይችላል፣ እውነት ነው ይችላል። እሺ በመካከላችን አንድ ሰው አለ። እሺ እያያችሁ ነው። ሰብይ እነዚህ ልጆች የኔ ናቸው። ከመጀመሪያ ሁለቱም ከኔ ጋር ነበር የሚሰሩት። ሁለቱም እዛ ከሰራተኞች ውስጥ በጸባይ አንደኛ ነበሩ። መጨረሻ ደግሞ እግዚአብሔር ደግሞ ጸባያቸውን ተገማግመው ወደዚህ አይነት ሁኔታ መጡና ልጆችን አፍርተው ከዛም በላይ ደግሞ ለየት ያለ ኑሮ ጀመሩ። እጅግ በሚያኮራ ሁኔታ አንድ ቀን ሲጨቃጨቁ ሲጣሉ ሰዎች አላውቅም። ሰብለ በጣም ጥሩ ልጅ ነች። ሸጋው በጣም ስማርት ልጅ ነው። ግን ከኔ ጋር ሲሰራ ህልሙ ሁላ መማር ነበርና እኔ ማስተምራቸው ሌሎች ልጆች በጣም በፓርቲስፔት አደረግም ነበር። እሱ ለካ ሌላ ቦታ እያሰበ ነበር፣ ያው ለመማር ማለት ነው እና የተሻለ ህይወት ለመኖር ምናምን። ያንን ደግሞ አድርገህ ስለተሳካልህ እጅግ በጣም ደስ ብሎኛል። ለወደፊቱም ኑሯቸው የተመቻቸ እንደሚሆን ተስፋ አለኝ። በዚሁም በአጋጣሚ ደግሞ ከመወደው ወንድሜ ጓደኛዬ ቢንያም
ታደሰ ጋር አብረው ነው የሚሰሩት። መጀመሪያ ከእሱ ጋር ስራ ላይ ስታረግ መጥቶ ሸጋው የሚባል ልጅ እኔ ጋር እየሰራ ነው ትራንስፈር ያደረግ ነው ሲለኝ፣ ማን ነው ሸጋው ማን ስለው አለሙ ሲለኝ፣ እሱማ የኔ ነው እኮ ምናምን የኔ ወንድም ነው ምናምን አልኩትና ኧረ እባክህ አለኝ። አዎ ጎበዝ ልጅ ነው ምናምን ብሎ እሱም ደስ አለው። እንደውም በጥሩ ሁኔታ ነው ያለፍከውና ነገረኝ። በጣም ኮርቼብሃለሁ። አሁንም ቢሆን ጥሩ ልብ ያላችሁ ካፕል ስለሆናችሁ ጥሩ ህይወት እንደሚኖራችሁ ልጃችሁንም በአንተ የማትስ ሰው ስለነበር ትነግረኝ ነበር። የማትማቲክስ ታስተምር እንደነበር ከመምጣት በፊት ልጅክም ሳይንስና ቴክኖሎጂ ቶማስ ጃፋርሰን ሳይንስና ቴክኖሎጂ በአንደኛ ደረጃ የተሰጣ ስለነበር ሁላችንም ኩራት ስለሆነች በዚሁ ላስረዳ እፈልጋለሁ። ከአባቷም እናቷም ልጅቱም በጣም ሳክሰስፉል ናቸው። እንግዲህ የአሜሪካን ድሪምስ የሚባለው ይሄ እና ዩ አር ሼሪንግ አሜሪካን ድሪምስ። ሁላችሁም እንደዚህ አይነት ልጆች ይስጧችሁ፣ እንደዚህ አይነት ባልና ሚስት ይስጣችሁ ልል እፈልጋለሁ። መልካም የስራ ጊዜ ይሁንልን። ቻው። ካሸር አፕ ላይ ያደረኩት ካሸር ማለት ኮምፒውተር ላይ የሚሰራ መስሎኝ ኮምፒውተር ትሬን ሊያደርገኝ ነው ብዬ አስቤ ኮምፒውተር አላስተምርም ትምህርት ቤት ነው የምትማር ብሎ በትትና ስለነገረኝ ማለት ያው ዶክትሬትን ያስኩበት ፓብሊሽ የሆነው ቡኬ ነው። እዚህ ላይ ማስታወሻነቴን በጣም ለመወዳት ምስኪን እናቴ ከ10 ዓመት በፊት ላለፈችው አድርጌያለሁ። የተለያዩ ስሞች አሉ እዚህ ውስጥ የሰብለ ስም አለ፣ የሌሎች ስም አለ። ብዙ ፓርቲስፐንት ያደረጉ በህይወቴ ላይ አብረውኝ ዋክ ያደረጉ ሰዎች ስም ዝርዝር ይኖራል። ያሬድም ከዛ ውስጥ አንዱ ነው። በተጨማሪ ደግሞ በቅርብ ጊዜ እሱም ያሬድ እዚህ ባለንበት አዳራሽ ውድ እናቱን ሸኝቷል እና በጣም እንዳዘነ አይቻለሁ እና ይህ ማስታወሻነት ለዛም እንዲሆነው እኔንም አይዞ ፒኤችዲንም እንዳታቋረጥ ሁልጊዜ ጠዋት ማታ ስንገናኝ አይዞ የኔ ስለነበር ለእንደ ማስታወሻነት ሰጥቻለሁ።
አላብሰውና የፍቅር ሸማ ምን የምናንቀለቀል ኢትዮጵያን ነወጁን ማሰጥ ከተወመሰ ጨሰ ጎዳናው ታያገሳ ጎጄ ሳተናው ምድር ከሰማይ ብትበላላይ ቀውጥነው ቆንጨ ከያሰማይ ላይ እንቅጭንቅጩን ተናግረውነቱን ላይ ሀገሩ ሰጥቷል አንገቱን ንጉሥ ተክለ ሃይማኖት ያበጃት ባሉ ዛሬ በመንፈስ ከኛ ያባሉ አንቺን ነካቆ ሲወሰጨዋል ከተዞረበ ማን ያስቆመዋል? እንኳን ደስ ያለው ወንድሜ፣ እንኳን ደስ ያለው። አሜሪካን ሲረግጥ አብረን ነበር እንትን ያደረግነው እና ወንድማችን ነው። እዚህ መድረስ ትልቅ ነገርና ዋለቤ በጣም ደስ ይላል እና እንኳን ደስ ያለህ ለማለት ነው። እንደ ወንድም የመጣ ነው። ደስታ ደስታችን ነው። ባለቤቴ ያው ታውቃት፣ እሷ ደግሞ ደስታዋን ትግለጽ። እንኳን ደስ ያለ ማለት እፈልጋለሁ። በጣም ደስ ብሎናል። ሸጋው ሲመጣ እኛ ጋር ነበር የመጣው። በጣም የምንወደው ይታየኝ ነበር ትልቅ ቦታ ላይ እንደሚደርስ እና በነበረን ሰዓት ላይ በጣም ደስተኞች ነበርን። በጣም እንወደዋለን። ይኸው ዛሬ ለዚህ በቅቶ ደግሞ ዶክተር መሆን በጣም ትልቅ ነገር ነው እና ኮንግራጁሌሽን ዶክተር ሸጋ ከነ መላው የተቀበለ ሰው እንደ እናት አባት ነው የምንቆጥረው። እኔ ደግሞ ዶክተር ሸጋውን የተቀበሉት አርቲስት ይሁኔ በላይና በተለይ ቱቱ እንደ ቀልድ ነግሮኛል። እንዴት ወደ ትምህርት ገባ ስለው ወይዘሮ ቱቱ አቅም ካለህ ተማር አለችው።
አንቺ ላታስታውሽው ትችላለሽ፣ ግን በአንቺ ጥረት ነው እዚህ የደረሰው። ስለመጣችሁ ደስ ብሎናል። አርቲስት የሆነ እኔን የተቀበለኝ ዶክተር ሸጋው ወይዘሮ ሰብለም እሷም ዛሬ ዶክተር ሆናለች አብራ። በጣም ነው የምናመሰግነው። እናንተ ጥሩ አቅጣጫ ስለሰጣችኋቸው እነሱ ወደ ጥሩ አቅጣጫ ደረሱ። ዶክተር ሸጋውና እኔ ታለም ነው የምላት ሰብለ ደግሞ እኔንም ብዙዎችንም ተቀብለው ለከፍተኛ ደረጃ ስላደረሱ እናመሰግናለን። በእናንተ አቅጣጫ በመስጠታችሁ ብዙ ሰው ስላለ እናመሰግናችኋለን። አያቶቻችን ናቸው ማለት ነው በእኛ አነጋገር። በመምጣታቸው በጣም ደስ ብሎኛል። በመጽሐፍ ቅዱስ ላይ አንድ ቃል እንዳለ አውቃለሁ። ቻፕተሩ ምናምን ባላውቅም 3 ዘሮች ነበሩ በተለያየ ቦታ ላይ የተዘሩ፣ በመንገድ ዳር፣ በእሾህ መሃልና በለምለም ስፍራ የተዘሩ 3 አይነት ዘሮች እንዳሉ አውቃለሁ። እና እኔ ብዬ የማስበው ይሁኔና ቱት ለኔ መልካም መሬት ሆኖ ነው የጠበቁኝ። ለዛሬው ፍሬ የነሱ ድርሻ አለበት እና ለዛ ነው ዛሬ ፍሬያቸው መታችሁ ማየት አለባቸው ብያቸው ጊዜያቸውን ሰውተው ተገኝተዋል። የምናከብረው አርቲስት የሆነ በላይ እንዲሁም ባለቤት ቁጡ ተይቸው በጣም አመሰግናለሁ። ሁልጊዜ ያው ለእኔ ያላችሁ ከፍተኛ ትናቃለሁ ችሎታ ካለ መማር እንደምችል እናንተ መክራችሁኛል። ምክራችሁን አፕላይ አድርጌያለሁ። በጣም አመሰግናለሁ። ስማርት ልጆች እንዳሏቸው አውቃለሁ እና እግዚአብሔር በዚህ ፍሬያቸውን ለመብላት ያብቃችሁ። ተይቸው ሁላችሁ ተደስታችሁ እንደገና ሉትነት ዶክተር ነው ዶክተር ሸጋው ነው። ሁላችንም ተቀብለናል። በጭብጨባ አመስግኑት። ዶክተርነቱ ታውጇል። ኢትዮጵያዊ ዶክተር ሸጋው ከነ ባለቤቱ እናመሰግናለን። ኬኩን ይቆርሳል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። Celebrate Dr. Shagao. I'm proud of you, and I'm going to follow your footsteps. አባቶች፣ እናቶች፣ ወንድሞች፣ እህቶች እና ጓደኞች ጥሪያችንን አክብራችሁ ስለመጣችሁ እግዚአብሔር ያክብርልን። አባቴ እንዲሁም እናቴ እንኳን ደስ አላችሁ። ከእናንተ በመወለዴ በጣም ደስ ብሎኛል። ወደፊት ሰነፍ እንዳልሆን አባቴ ዶክተር ሸጋው እናቴ በጣም እወዳለሁ። አያቶቼ እማማ ትንሲ እና እንግራማ በመካከላችን ስለሆናችሁ ደስ ብሎኛል። ምን ጊዜ ስንናገር ጽፈን ስለማንመጣ ሰው እንረሳለን። አንዳንዴ በቃ መመስገን ያለበትን ሳናመሰግን ልናልፍ እንችላለን። አንድ ትሩ ኦር ፎልስ ጥያቄ ጠይቃችሁና እኔ ዛሬ ነገሬን በዚህ ቋጫለሁ። ማርን የምትሰራው ንብ ናት። እውነት ውሸት? እኔ ግን ውሸት ነው ብዬ ነው የማስበው። ምክንያቱም ስነ ባንቴ ማርን ትሰራለች። ዛሬ የጠጣችሁት ጠጅ ትክክለኛ ማር ሆኖ የጠጣችሁት ስነ አሳምራ ስለሰራችሁ ነው። አመስግናለሁ። በአጠቃላይ በዚህ ድግስ ላይ ውድብሪጆች፣ የአርሊንግተን ቤጅ፣ ሜሪላንዶች፣ ቨርጂኒያኖች ሁላችሁም ተሳትፋችኋል።
እግዚአብሔር ይስጥልን። ያው ሙሉዬና ጓደኞቿ መቼ ከፍተኛውን ድርሻ ወስደዋል። ከይቱም በላይ ከይቱ ብለዋል። እንኳን ደስ ያለ እንኳን ደስ ያለ ክብር ቆመ አደረበ እናት አባት ወገን አሞላል እንኳን ደስ ያለ እንኳን ደስ ያለ ክብር ቆመ አደረበ እናት አባት ወገን That's